wobble, 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 kerobble, wobble, 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 bay wobble. Samay bade, shakum bade, kerehun, aperade. Samay bade, shakum bade, kerehun, aperade. ዋለም መሸም በዛኘ የጉባዋን ማናተ ከኛ ይነሳው በጠበት ወርቃን ገባይ ሽልተ ወኛ ብሽል የቅነ ስርም ትከብ ወዘነ የፍትፈሎ አንኳያጁ ይሰግርል በለለ በሻከ አውረር ቢብልከ በባከ የውድል ኮሰብ ሁሉን ይሸከ እኛ በወርቅ ባለም አንይጥፉ በደሃትማ አይልገከ እፉ አበሳ እቡራረሽ ሄደ ይነሳ ዮንማይ አዜተ ንሴባ ከርባርከ ከዚሁን ታመለከ ንገንለት ወዘለግ የሰግር ኩሉ ወለከት ቀነ ኩሉ ልሳን አንተው ታምላክ አማቶ እግዚአብሔር ተዘነገ አምላክ አንዱ ምድራን ውስጥ ሶበት ጽያልዩ ከመዝበሉ እግዚአብሔር አምላካችን ይህንን ዕለት ባርኮ ቀድሶ ለዚህ ዕለትና ሰዓት ስላደረሰን ስሙ የተመሰገነ ይሁን። እኛንም እናንተንም አንድ ላይ እንድንገናኝ የፈቀደ አምላክ አሁንም በድጋሚ እግዚአብሔር ስሙ የተመሰገነ ይሁን። አሜን። የመጣንበትን የምንነጋገርበትን የምንወያየርበትን ሁሉ እግዚአብሔር በመካከላችን ተገኝቶ እንዲያሳምርልን ቅዱስ ፈቃዱ ይሁንልን። አሜን። ወደፊት የምናስበውንም የአብርሃምን፣ የሳራን፣ የርብቃን፣ የይስሐቅን፣ የዘካርያስን፣ የኤልሳቤጥን ጋብቻቸውን ተገኝቶ እንደባረከ ወደፊት የምናስበውን የልጆቻችንን ጋብቻ እንዲባርክልን እንዲቀድስልን እግዚአብሔር አምላክ አሁንም ቅዱስ ፈቃዱ ይሁንልን። የእናታችን የእመቤታችን የቅድስት ድንግል ማርያም በረከት ረድኤት ያሳድርብን። አምላካችን አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ በከመ በሰማይ ከማሁ በምሲሳይ ዘለለ በዝናብነ በለነ አምሳነ ይገን ከመ ንሕነኒ ንዝክር ዘአበሰለነ ታባነ ቢስነስጣላነ ወራን ሙዚያ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ ወእግዝእተ የማነ ሰላም ለኪ ድንግል በሊናኪ ወድንግል በሥጋኪ እግዚአብሔር ሰላም ለኪ ቡሬታ አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ሴቶ ምልዕተ ጸጋ እግዚአብሔር ምስሌኪ ሳሊ ወጸልይ ምሕረት አፍቅሮልኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ በማይጸነዕ ያለ እግዚአብሔር አብይ እግዚአብሔር ይባርክልን፣ እግዚአብሔር ይቅደምልን፣ እግዚአብሔር ያስተካክልን። ለምንድን ነበር የቆማችሁት አባታችን? እሺ እንግዲህ እግዚአብሔር ቢፈቅድ ከዚህ ቀደም ጥያቄ አቅርበን ነበረ። እግዚአብሔር አምላክ አሁን በመካከላችን ተገኝቶ የዛን መልስ ለማግኘት ቀጠሮ ይዘን ስለነበረ ልጃችሁን ነርስ ወሰን ኩምላቸውን ለልጃችን ለዶክተር ዳንኤል በልሁ እንድትፈቅዱልንና እናንተም እናት አባት እንድትሆኑን እኛም ልጆች እንድንሆናችሁ ይህን ጥያቄ አቅርበን ስለነበረ ቀጠሮ ይዛችሁልን ነበርና ያ ቀጠሯችን ላይ ምን ላይ እንደደረሰ እሱን መልስ ለማግኘት ነው በዚህ በፊታችሁ የቆምነው። እንግዲህ የእግዚአብሔር ስም ልጃችሁን ማን አሉን? ዶክተር ዳንኤል በልሁ። እንደው ልጃችሁ ከዚህ ቀደም ትዳር መስርቶ ነበር? ምናልባትም ከዚህ ቀደምስ ፍሬ ነበረው? እንደው እሱን እንደው ቢገልጹልን። እሺ ጥሩ ነው። እንግዲህ ያው እንደምታውቁት እኛ በሃይማኖታችንም እንዲህ አይነቱን ነገር ያው ወደዚህ ቤት ይዘን አንመጣም። ልጃችን ከትምህርት ቤት ወጥቶ ገና በስራ ላይ ነው ያለው። አሁን ምንም ነገር የለበት። ያሳደጉትም ያስተማሩትም
ብፁዕ አቡነ ዕንባቆም ይባላሉ። አሁን በኢየሩሳሌም ሀገር ነው ያሉት። እሳቸው ናቸው የላኩን፣ አጎቱ ናቸው። ከልጅነት ጀምሮ የአባቱ ታላቅ ወንድም ናቸው። ከልጅነት ጀምሮ ኮትኩተው ለዚህ ያበቁትም እሳቸው ስለሆኑ አሁን በዛ ስለሆኑ እሳቸው ያሉት እኛ ወደዚህ እንድንመጣላቸው ልጁንም በደንብ እናውቀዋለን። እንደው በሃይማኖቱስ ምን ያህል ጠንካራ ነው? በጣም 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 እንግዲህ የበለጠ እናንተ ስታዩት እኛ ከምንናገረው በላይ ይሆናል። በጣም ሁሉ ነገር ጠንቃቃ፣ ምንም ይሄ ነው ብለው በእውነት ለመናገር ማለት ነው ምንም አንዋሽም፣ ነገ የሚታይ ነገር ነውና በጣም በጣም ጥሩ፣ እጅግ በጣም ጥሩ የሆነ ልጅ ነው። እንግዲያው በእኛ በኩል እንዲህ ከሆነ ፍቃዳችንን ሰጠናል። በእናቶች በኩል ደግሞ የምትሉት ካለ ይደልላችኋል። እግዚአብሔር ይፍቀድላችሁ፣ እኛ ፈቅደናል። አሜን አሜን አሜን። ጉልበት ሳሙ ሲኑ ቀደም ብሎ ነው እኛ እንሳም እንግዲህ የላቸው ለልጆች አንዴው ካህናቶች ይቀመጣሉ። እኛም ዋናዎቹን ገዛም ንሽኑ ኑ ቀደም በሉና ሳሙ ሄዱ ጉልበት እነሱን እዚህ ላይ አርጉትና ወይ ገዛው የቆንኩኔ ስጠራችሁ ትመጣላችሁ። ቁጭ በሉ። እሺ አንዲት መልእክት ስላለችን እንግዲህ ወደፊት ልጃችሁ የኛም ልጃችን የሆነ ይሄንን ለእናት ለአባት አበርክቱልኝ ስላለ ይሄን ሰጥተናል። እዚህ ጋር ነው አንተ ወደዚህ ይዛችሁ እንትን ነው እሱን ቁጥራና አከራ እሺ ይሄንን ጠረጴዛው ላይ አድርጉት። ደህና ይሄንን ከመተነሱ ሄዱ ሳሙ እንግዲህ እኛ ይበቃናል። አይ በቃ ሰው ግድ የለም ይበቃል። አይተው በቃ ይበቃል። በቃ ይኸው በቂ ነው። ቁጭ በሉ አሁን እንደዚህ ነው እንግዲህ ገልብጠው ነው እንደዚህ ነው ገልብጠው መሰለኝ ነው እንዲሁ ነው ሰው ገልብጠው ቁሙና እንደገና ነው ይሄን አስተካክሉ። አንዳንድ ሰዎች መነጋገር አለብን። በእናንተ አባት የወላ አባት አንድ እኛም አንድ የወላ አባት ማድረግ ከባድ። ጥሩ እንግዲህ በእኛ በኩል የክርስትና አባቱ እዚሁ ስላሉ እሳቸውን እንሰጣቸዋለን። ወንድማችን ስማቸውን ጠርታችሁ የክርስትና አባቱ ማለት ነው አጎቱ አሉ ቤተ እስጢፋኖስ ይባላሉ እሳቸው። እሺ እኛ በኩል ደግሞ የክርስትና አባቱ አይ እንግዲህ ይሆናሉ የወላ አባት። እሺ እንግዲህ በእኛ በኩል ደግሞ አቶ ባህሩን ሰጥተናቸዋል። እሺ ተቀበለን። እሺ ዋለም መሸም በዛኘ የጉባዋን ማናተ ከኛ ይነሳው በጠብጠት ወርታን ዘባይ ሽልተ ወኛ ብሽል የጥነ ስርም ትከብ ወዘለ የፍት ፈሎ አንኳያጁ ቢሰግርል በለለ በሻከ አውርር ቢብልከ በባከ የውድል ኮሰብ ሁሉን ሸከ እኛ በወርቅ ባለም አንይጥፉ በደሃትማ አይልገከ እፉ አበሳ እቡራረሽ ሄደ ይነሳ ዮልማይ አዜተማይ ዮልማይ አዜተማይ
አዜተማይ አዜተማይ ዮልማይ 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 አዜተማይ ዮልማይ 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 አዜተማይ 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 የሁኔውን ያገርኛ ለጉራጌ ለቢለሚት ለጉርዛዘ ለባዮች ለጉባደ በሰማውር በንድር ያውጣ የሁኔውን 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 ብዝራጎ ወበል 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 ኬሮበል ወበል 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 በዮበል ሰማይ በደህ ሻኩም በደህ ኬሬሁን ኬሬሁን አቤለደህ ሰማይ በደህ ሻኩም በደህ ኬሬሁን ኬሬሁን አቤለደህ አቤት 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 አባቢዘ ትሽል የሰብ እጇለ ወዘየምን ኳይ በለ ባለኝ መካንም ባለ ያሽልቱ በገለ ተፈያው ተለፈያ በደመቂ ምድር ከዚህ ተዛተ ኩልም ተማንም ሰፍቅር ሁሉ ነገር ስተው ደግሞ እኛ መርቀን ይሸኛቸዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ትውልደ ጻድቃን ይትባረክ ክብር ወቅዱስ ወጽድቁን የነብር እስከ ለዓለም። መዝሙረ ዳዊት መዝሙር 111 ከቁጥር 3 ላይ ይህን ቃል እናገኛለን። ይቅርታ እንግዲህ እኔ ሲጀምር እንደዚህ ነኝ። የሀገራችሁን ባህል ባለማወቅ መጀመሪያ ይቅርታ የሚጠይቀው ለዚያ ነው። ይህንን ርዕስ ለምን መረጥኩት የሚለውን አጠር አድርጌ እንደሌላው እንትን ለመግባት እፈልጋለሁ። ልበ አምላክ ቅዱስ ዳዊት ይህን ቃል ሲናገረው የጻድቃን ትውልድ የተባረከ ስለሆነ ጊዜ ስለማይገድበው ቦታ ስለማይገድበው ይህንን ርዕስ ልገልጸው ፈልጌያለሁ። መባረክ እኛ አጥበን በምናየው አይደለም። ይሄ 7 ሀብታት የተሰጠው ቅዱስ ዳዊት ይህንን ጥቅስ ሲጠቅሰው የማናውቃቸው ሁሉ የተባረኩ ትውልድ እንዳሉ ነው የሚያስረዳው። ቦታ ሳይገድበው፣ ትውልድ ሳይገድበው፣ ጊዜ ሳይገድበው እስከ ዘላለም የቤተክርስቲያን አባቶቻችን ሲጸልዩበት ሲናገሩት አልፈዋል። እኛም ተናግረነው እናልፋለንና እዚህ ቃል ላይ የምናየው ነገር ወደ ላይ ወጥተን ያለፉትን አያት ቅድመ አያት እያል እስከ አዳም ያለውን ትውልድ እናይበታለን። ወደ ታች ወርደን ነገ አሁን እግዚአብሔር ፈቅዶና ወዶ ቅድም ሊቀ ኅሩያን ሲናገሩት እንደነበረው እነ ዶክተር ዳንኤል እና እነ ነርስ ወይም ሲስተር በዘመኑ አጠራር ወሰን፣ ይህም ስም ለእኔ ትርጉም ሆኖብኛል። አባቶቻችን በነቢያቶቹ ሲጽፉት ወሰን ድንበር እያሉ ይጠቅሱታል። ወሰን አታፍርሱ። እናንተ የተረጎማችሁት ሌላ ሊሆን ይችላል። እኔ ግን የመጽሐፉን ስለማየው ነው። እና በዚህ መሰረት ነው የትውልደ ጻድቃን ልል የቻልኩት። ስመጣ ያን ቤት አውቀዋለሁ ከህፃንነት ጀምሮ። ብፁዕ አባታችንን የዋሁን ደጉን ሊቀ ጳጳስ እግዚአብሔር ፈቅዶ
ከ75,000 በላይ ደቡብ ኦሞ 7 ዓመት ጭቃ የሚቀቡትን ሰዎች አጠመቁ። ዝናቸውን ትሰሙት ይሆናል በየሚዲያው። እግዚአብሔር ፈቅዶ ደግሞ አሁን ቅድስት ሀገር ኢየሩሳሌም መቃብሩ ላይ እየጸለዩ ከ10 ዓመት በላይ ያገለገሉት አባተኛ ነው። ወደዚህ ሲልኩን ታድለናል ብዬ ነው እኔ በደስታ የመጣው። ሌላ ጉዳይ ጥንቅር ብሎ ይቅር ራቀ ወዘተ እግዚአብሔር ከፈቀደ አያቶቻችን ቅድመ አያቶቻችን የሚያደርጉትን በእግራችንም እንሄዳለን። ለእንደዚህ ላለው ስራ ለእንደዚህ ላለው ትውልድና እንደገና የተከበረ ባህል የተከበረ ቤተሰብ የተከበረ ትውልድ እንዳይ የተባረከ የከበረ ትውልድ እንዳይ እግዚአብሔር ረድቶኛል ነው የምለው እና እግዚአብሔር ባወቀ እግዚአብሔር በፈቀደ በመልክ ሳታውቁን በመልክ ሳናውቃችሁ በሌላ ሳንተዋወቅ እንደዚህ ባለ ክቡር ሕዝብ የተከበረ ቦታ ለምለም ቦታ እንድንረግጥ እግዚአብሔር ፈቅዶልን ነው ሁላችንንም እና እግዚአብሔር ይመስገን። በመጨረሻው ክርስቶስን ያጠመቀውን ዮሐንስን ለነቀሲስ ዘካርያስ የሰጠ ለነቀሲስ ዘጋጻብ ለነቀሲስ ዮሐንስ ለነቀሲስ ስምዖን ሰውም መላእክትም ተብለው የሚመሰገኑትን እነ ገብረ መንፈስ ቅዱስን እነ ተክለ ሃይማኖትን እነ ዜና ማርቆስን እነ ዮሐንስ መጥምቀ መለኮትን የሰጠ እግዚአብሔር ለነዚህም ልጆች እንደዚያ ያለ ፍሬ እንዲሰጥልኝ እመኛለሁ። እግዚአብሔር እንግዲህ የሁላችንም ጊዜ እንዳላበላሽ ብዙ ሰዓት እንዳልወስድ ፈጣሪ አሁንም ቅዱስ ስሙ የተመሰገነ ይሁን እያልኩ እዚህ ላይ ይቆየኝ። ወስብሐት ለእግዚአብሔር። የተመረቀው ምርቃት እግዚአብሔር አምላክ በአፈ መላእክት ይቀበላል። በእድሜ በጤና ጠብቆ ያምራችሁ ደምቃችሁ ቆያችሁን ሁሉ ዘመናችሁ ሁሉ ያማረ የደመቀ የሞቀ ያድርግለት። እኛ እንደገባን አጋዕዝተ ዓለም ሥላሴ ገብተው ቤታችሁን በበረከት በረድኤት ይሙላችሁ። እድሜ ለንስሐ ዘመን ለፍስሐ ነው ሁላችንም ያድለን አምላካችን። ሀገራችን ኢትዮጵያ እነዚህ ልጆች ተምረው ለማድረግ ደርሰው የሚዳሩበት የሚቆሉበት ያድርግልን። ሽማግሌ አያሳጣን እግዚአብሔር። የበረከት ቤት የሰላም ቤት የፍቅር ቤት ያድርግልን። ዘመኑንም የምህረት የበረከት የይቅርታ ዘመን ያድርግልን። ለዓለም ሁሉ ሰላምን ይስጥልን አምላካችን። እኛንም ከሩቅ አምጥቶ እናንተንም እዚህ ያቆይቶ ያገናኘን አምላክ ስሙ የተመሰገነ ይሁን። የእመቤታችን በረከት ረድኤታ አይለየን። የቅዱሳን ሁሉ ጻድቃን ሰማዕታት በረከታቸው ረድኤታቸው በሁላችን ላይ አድሮ ጸንቶ ይኑር። እግዚአብሔር ሁላችን በሕይወት በጤና ይጠብቀን። አቡነ ዘበሰማያት በል አባታችን ሆይ ሰማያት የምትኖር ስምህ ይቀደስ መንግሥትህ ትምጣ ፈቃድህ በሰማይ እንዲሁም በምድር የዕለት እንጀራችንን ስጠን ዛሬ በደላችንን ይቅር በለን እኛም የበደሉንን እንደምንል አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና ኃይል ክብር ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ደስ ይበልሽ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ፍቅር አንድነት የእናታችን የእመቤታችን የቅድስት ድንግል ማርያም በረከት ረድኤት አማላጅነት ቃል ኪዳን የቅዱሳን ሁሉ በረከት ረድኤት በሁላችን ላይ ያድሩ ጸንቶ ለዘላለሙ ይኑር። አፍ ያፈረውን ልቡና የሰወረውን ሰይጣን አርቅቆ ያሰረውን ሁሉ የማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ ይፍቱኝ። እግዚአብሔር ይስጥልን። እግዚአብሔር ያክብርልን። ከዚህ ተዛተ ኩልም ከማንም ሰብ ፍቅር በሻከ አውረር ቢብልከ በባከ የውድል ኮሰብ ወለም ይሸከ እኛ በወርቅ ባለም አነኝ ጥፉ በደሃትማ አይልገከ ከፉ አበሰ በኩራረሽ ደይነሳ ዮንማ ዮንማይ ዮንማ አዜተማይ ዮንማ ዮንማይ
አዜተማይ 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 ዮንማይ 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 አዜተማይ ዮንማይ 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 አዜተማይ 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 ለአገርኛ ለጉራጌ ለጉባደ ለቢለሚት ለትትዘሚ ለጉርዛዘ ለባዮቺ ለሸባሊ በሰማይ ውርድ በምድር ያውጣ አይልገርከ የምድር ዳዳ የውን ዮንማይ 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 አዜተማይ ዮንማይ 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 አዜተማይ 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 ወላጆቹን ዘመዶቹን እግዚአብሔር በሕይወት በጤና ጠብቅልኝ። ቅዱስና ዘላለማዊ የሆነ ስምህን እንዲመስገን። አቡነ ይረሴነ ረሲክሙ ከመ ንኩን ለዋነ ለምስማት እግዚኦ መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ በሐልዮ በነቢብ በገቢር በመዓት በልጅነት እስከ እውቀት እስካሁን ሳይሰራም የዘላለም እግዚአብሔር ይፍታ ይባርክልን። ዓለምሽ ዛሬ ነው ዛሬ ዓለም ዛሬ ነው ዛሬ ዓለምሽ ዛሬ ነው ዛሬ ዓለም ዛሬ ነው ዛሬ ዓለምሽ ዛሬ ነው ዛሬ ዓለም ዛሬ ነው ዛሬ ዓለምሽ ዛሬ ነው ዛሬ ዓለም ዛሬ ነው ዛሬ